እሺ አድማጮች እንደምን አላችሁ? አስደሳች ልባችሁን የሚያሞቅ ዜና ከወደ ፋኖ ቤት ይዘንላችሁ መተናል። እንግዲህ ከዚህ ቀደም የፋኖን ኃይሎች ወደ አንድነት ለማምጣት ጥብቅ ተደጋጋሚ ውይይቶች ሲካሄዱ መቆየታቸው የሚዘነጋ አይደለም። ታዲያ አሁን ላይ የፋኖ ኃይሎች የአንድነት ጉዳይ እውን ስለመሆኑና ስለመጠናቀቁ እየሰማን እንገኛለን። ውድ አድማጮች ቪዲዮአችን ለብዙሃኑ ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን መጫን እንዳይዘነጋ ከወዲሁ ልናስታውሳችሁ እንወዳለን። የፋኖ ኃይሎች የአንድነት ጉዳይ መጠናቀቁ ተሰማ። ዘመነ ካሴና ታጋይ እስክንድር ነጋ ስለመጨባበጣቸው ስንሰማ በፋኖ ብሎም በመላው የአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ የፋኖን ኃይሎች የአንድነት ጉዳይ ለማወጅ በዝግጅት ላይ እንደሚገኙ እየተሰማ ነው የሚገኘው። ሁላችሁም እንደምታውቁት ሁላችሁም እንደምታስታውሱት የፋኖ ኃይሎች ወደ አንድነት እንዳይመጡ የብልጽግና ሹማምንት የብልጽግና ባለስልጣናት በአጠቃላይ ከፍተኛ ሴራዎችን ሲጠነስሱ መቆየታቸው የሚዘነጋ አይደለም። ያም ሆኖ ግን በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ ከፍተኛ አዛዦችና መሪዎችም ከሰሞኑ ቦታው በማይገለጽ አንድ ቦታ ላይ ከ30 ቀን በላይ ጥብቅ ውይይቶችን ሲያካሂዱ ስለመቆየታቸው ተሰምቷል። የፋኖ ኃይሎች የአንድነት ጉዳይም ውሳኔ ተሰጥቶበታል። ይህንንም ተከትሎ ጄኔራል ተፈራ ማሞ ፈጽሞ አንድ ይሆናሉ ተብሎ የማይጠበቁትን ዘመነ ካሴንና ታጋይ እስክንድር ነጋንም እንዳጨባበጡ ለመስማት ተችሏል። ይህ ጉዳይ ታዲያ የአራት ኪሎን ቤተ መንግስት የብልጽግናን ሹማምንት እነ አብይንና እነ ሽመልስ አብዲሳን ከፍተኛ ድንጋጤ ውስጥ መክተቱ እየተገለጸ ነው የሚገኘው። አገዛዙ የፋኖ ኃይሎች ወደ አንድነት እንዳይመጡ በከፍተኛ ሁኔታ ትልልቅ ገንዘቦችን በመበጀት ልዩነቶችን ሲያሰፋ መቆየቱ የሚዘነጋ አይደለም። አሁን ላይ ግን እየተሰማ የሚገኘው ሰበር ዜና በፋኖ ኃይሎች ብሎም በመላው የአማራ ሕዝብ ዘንድ ብሎም የፋኖን ትግል በሚደግፉ ኢትዮጵያውያን ዘንድ ተጠባቂ የሆነው የፋኖ ኃይሎች የአንድነት ጉዳይ ተጠናቆ በጄኔራል ተፈራ ማሞ በኩል ሊታወጅ የጊዜ ገደብ ስለመቀመጡ እየተሰማ ነው የሚገኘው። የፋኖ ኃይሎች አንድነት ሊታወጅ ፊሽካው ሊነፋ የጊዜ ገደብ ተቀምጧል። አድማጮቻችን ሌላኛው ደግሞ ብልጽግና ከዚህ ቀደም ጽንፈኞችን አጠፋን ደመሰስን የፋኖ ኃይሎች አያሳስቡንም እንዲሁ በመላው የአማራ ክልል ከተሞች የሚገኙ የፋኖ ኃይሎችን አጥፍተን 90% የሚሆነው ክልሉ ነፃ ወጥቷል፣ 10% የሚሆኑት የፋኖ ኃይሎችም በጫካ ውስጥ እየተሽለከለኩ ይገኛሉ በማለት በተደጋጋሚ በአፈቀላጤዎቹና በከፍተኛ የጦር መኮንኖቹ በጄኔራሎቹ በኩል ሲናገር መሰንበቱ የሚዘነጋ አይደለም። ያም ሆኖ ግን አሁን ላይ አገዛዙ የሚተማመንባቸው ከፍተኛ አዋጊዎቹና ጄኔራሎቹ የፋኖ ኃይሎች ከአቅማችን በላይ ሆነዋል ሲሉ ነው የተደመጡት። እንግዲህ እነ ምክትል ኢታማዦር ሹም አበባው ታደሰ እንዲሁ እነ ኢታማዦር ሹም ብርሃኑ ጁላን የመሳሰሉ ከፍተኛ አዋጊዎቹና የጦር መኮንኖቹ በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያ በአፋጣኝ በሰላማዊ መንገድ የማንቋጭ ከሆነ የፋኖን ኃይሎች በትጥቅ ትግል አሸንፈን ክልሉን ወደ ቀደመ ሰላሙ መመለስ አንችልም ሲሉ ነው የተደመጡት። እንግዲህ እነዚህ ጄኔራሎቹ ከዚህ ቀደም ጽንፈኞችን አጥፉ፣ ደምስሱ፣ ያላችሁን ሁሉ ኃይልና አቅም ተጠቅማችሁ ጽንፈኞችን እንዲደመስሱ ትዕዛዝ የተሰጣቸው እነዚህ ከፍተኛ የጦር መኮንኖችና ጄኔራሎችም አሁን ላይ እየተዋጋን የምንገኘው እኛ እንደምንለው ወይም ደግሞ ለሕዝቡ እየገለጸን እንደምንገኘው ከጥቂት ጽንፈኛ ቡድን ጋር አይደለም በማለት የተደመጡ ሲሆን የፋኖን ኃይሎች የትጥቅ ትግል ማሸነፍ የምንችልበት ብቸኛው መንገድ ሰላማዊ መንገድ ነው ሲሉ ተደምጠዋል። ከፋኖ ኃይሎች ጋር እውነተኛ ድርድር ማካሄድ ያስፈልጋል። ይህ ሊሆን የማይችል ከሆነ ግን በእኛ አካሄድ ጽንፈኞችን አጠፋን ደመሰስን በሚል የምንሄድበት መንገድ በፍጹም ውጤታማ የሚሆን አይደለም በማለት የገለጹት የአገዛዙ ከፍተኛ አዋጊዎችና ጄኔራሎችም
ለዚህም እንደ ምክንያት ያስቀመጡትም ህዝቡ በአጠቃላይ ከጽንፈኛው ቡድን በስተጀርባ ተሰልፏል የሚል ነው። ከዚህ ቀደም ህዝቡ ከመከላከያ ሰራዊቱ ጎን እንዲቆም በተደጋጋሚ ስብሰባዎችንና ውይይቶችን አካሂደን ተማጽነናል ያሉት እነዚህ ከፍተኛ አዋጊዎችና ጄኔራሎችም ህዝቡ ግን በልቡም በእውኑም እየደገፈ የሚገኘው ጽንፈኛውን ቡድን ነው። ይሄ በሆነበት ሁኔታ ፋኖን አሸንፈን ትግሉን እንቀለብሳለን ወይም ደግሞ ክልሉንም ወደ ቀደመ ሰላሙ እንመልሳለን ብሎ ማለቱ ፍጹም ሞኝነት ነው። እውነቱን እንነጋገር። ከትልልቅ ከተሞች ከ30 ኪሎ ሜትር በኋላ ያለው ክልሉን የተቆጣጠሩት የፋኖ ኃይሎች አይደሉም ወይ? ጽንፈኛውን አጠፋን ደመሰስን ብለን ስንል ህዝቡ እየታዘበንና እየሳቀብን ነው። እውነታውንም መሸሸግ አይቻልም ያሉት የአገዛዙ ከፍተኛ አዋጊዎችና ጄኔራሎችም በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያ ማቆም እንደሚፈልጉና ከፋኖ ኃይሎች ጋር የፌዴራል መንግስቱ እውነተኛ ድርድር ማካሄድ ይገባዋል ብለው እንደሚያምኑ ለጠቅላዩ ስለመግለጻቸው እየተሰማ ነው የሚገኘው። ታዲያ አገዛዙ ባንኩም ታንኩም በእጁ ቢሆንም ጽንፈኞችንም እናጠፋለን እንደመስሳለን በሚል ከፍተኛ እንቅስቃሴዎችን እያካሄደ ቢሆንም ይህ ጉዳይ ሊሳካ አለመቻሉን ተከትሎና አሁን ላይ በከፍተኛ ጄኔራሎቹ በኩልም ከፋኖ ጋር እየተካሄደ የሚገኘው ውጊያም በሰላማዊ መንገድ ሊጠናቀቅ ይገባል የሚል ጥያቄዎች መነሳታቸውን ተከትሎ በአገዛዙ በኩል ለፋኖ ከፍተኛ አዛዦች ማለትም ለነዘመነ ካሴ፣ ለነታጋይ እስክንድር ነጋ፣ ለነ ኮሎኔል ፈንታሁን ሞሐቤ፣ ለነ ምሬ ወዳጆ ለመሳሰሉ የፋኖ ከፍተኛ አዛዦችና መሪዎች በአጠቃላይ ሹመት ስልጣንና ሽልማት ለመስጠት ዝግጅት እያካሄደ እንደሚገኝ እየሰማን ነው የምንገኘው። በተለይም ደግሞ እነዘመነ ካሴ እንደ አቅማቸው በብአዴን ውስጥና በፌዴራልም ስልጣንና ሹመት እንደሚሰጣቸውና ህዝባቸውንም ለማገልገል ከብልጽግና ጋር ሊቀላቀሉ ይገባል የሚል እምነት በአገዛዙ በኩል ስለመኖሩ ታውቋል። ይሄንንም ተከትሎ አሁን ላይ ግብጽ፣ ሻቢያን የመሳሰሉ የውጭ ጠላቶቻችን ባንዳ በአንድነት ተቀናጅተው ኢትዮጵያን ሊበተን ስለሆነ ሁላችንም በአንድነት መቆም የሚገባን ጊዜ ነው በሚል አገዛዙ ከፋኖ ጋር ያለውን የትጥቅ ትግል ማቆም እንደሚፈልግም እየተሰማ ነው የሚገኘው። ታዲያ ይህ ጉዳይ እንደሚያመላክተው ከሆነ የ4 ኪሎ ቤተ መንግስት ውስጥ የሚገኘው የብልጽግና ሹማምንትም የፋኖን ኃይሎች የትጥቅ ትግል ተከትሎ ከፍተኛ ስጋት ውስጥና አጣብቂኝ ውስጥ መግባታቸውን የሚያመላክት ነው። አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ አመሰገንን። በቀጣይ ቪዲዮቻችን ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን እያልን እኛ ከወዲሁ ልንሰናበታችሁ እንወዳለን። ሰላም ሁኑልን።